ሰላም የሀገሬ ልጆች እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ የመጀመሪያ ቪዲዮ እንደመሆኑ መጠን ለምታውቁኝም ለማታውቁኝም ሰዎች ራሴን ላስታውቃችሁ፣ ዶክተር አብዱላ ኪዳነ እባላለሁ። በጣም ደስ ይላል። እንግዲህ በአዲስ ስራ ወደ እናንተ መጥቻለሁ። ከዛሬ ጀምሮ እንግዲህ በዚህ ዩቲዩብ ቻናል ስለ ብዙ ነገራቶችን የምንወያይበት የምንማርበት ቻናል ነው። በዋናነት ግን ስለ ራስን መምራት ብቃት፣ ስለ ኢሞሽናል ኢንተለጀንስ ማለትም ስለ ስሜታዊ ብልህነት፣ ስለ ሬዚለንስ፣ ስለ ወድቆ መነሳት የሚሉ ሀሳቦችን የምናነሳበት የምንማማርበት ሀሳቦችን የምንካፈልበት ቻናል ይሆናል ማለት ነው። ያው ሰዎችንና በተለያየ የህይወት አጋጣሚ የህይወት መንገድ ነው የመጣ ነው። ስለዚህ ከፈተናዎቻችን በላይ ከተግዳሮቻችን በላይ ሆነን ምክንያታዊ ሰዎች ሆነን ለህልማችን ላቀነው ነገር ትጉ ሆነን ብርቱ ሆነን ህይወታችንን እቅዳችንን እንድንኖር ሀሳቦችን የምንካፈልበት ቻናል ይሆናል ማለት ነው። ታዲያ ተወዳጆች፣ ቻናሉ አዲስ እንደመሆኑ መጠን ከእናንተ ምን ይጠበቃል? ቻናሉን ሳብስክራይብ፣ ላይክ እና ሼር እያደረጋችሁ እንድታበረታቱኝ ስል ከአሁኑ በትህትና ጠይቃለሁ። እንዲሁም እያገዛችሁኝ እያበረታታችሁኝም ስለሆነ ከልቤ ላመሰግናችሁ እወዳለሁ። እንግዲህ ነገ በአንድ ቆንጆ አስተማሪ የምትወዱት በእርግጠኝነት ቪዲዮ ወደ እናንተ እመጣለሁ። እስከዛ ቸር ቆዩልኝ። ቪዲዮውን ላይክ እያደረጋችሁ ቤቱን ሳብስክራይብ እያደረጋችሁ አመሰግናለሁ።